ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ሀገሬ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ በስቶ ይትረፍልኝ ሀባይብ እና ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ በማድረግ ተቀላቀሉ፣ አበረታቱኝ ማለት ነው። ዛሬ ደግሞ እንግዲህ ያው በቡሪያኒ መጥቻለሁ ማለት ነው። ሩዝ ቡሪያኒ እና ሩዝ ቡሪያኒ አብረን እንሰራለን ዛሬ ኢንሻአላህ። እዚህ ጋር ሽንኩርት እያቁላላው ነው። ያው ምን ጊዜም ስንሰራ እንግዲህ ቀዳሚ ሽንኩርት እንደመሆኑ እዚህ ጋር ደግሞ የተከተፈ ቲማቲም አለኝ እና ነጭ ሽንኩርትና ዝንጅብል እንዲሁም ናና እና ቆዝበራ፣ የተከተፈ ቆዝበራና ናና አለኝ። እዚህ ጋር ቀረፋ፣ ማጂ፣ ጉርንፉልና ደረቅ ሎሚ እንዲሁም ወረገል ቃር ይሉታል አረቦቹ። እንግዲህ ባህር ዛፍ ቅጠል ምን አላወቅኩም፣ ብቻ ወረገል ቃር ይባላል። እዚህ ጋር ደግሞ የታጠበ 2 ዶሮ አለኝ ማለት ነው እና ሳልሳ ስዑዲ፣ ብዙ ጊዜን ሳልሳ ነው የምጠቀመው እኔ ምግብ ሰራ። እና እዚህ ጋር ደግሞ ማትወርድና ማልካድ ያለኝ እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። እዚህ ጋር ደግሞ ቡሪያኒ ቡሃራት ነው፣ ራሱን የቻለ ቡሪያኒ ቡሃራት ነው ማለት ነው። ሙሸከል እዛ ሽንኩርቱን በዚህ መልኩ እያማሰልኩኝ ይገኛል። ሽንኩርቱ ትንሽ በዚህ መልኩ ወርቃማ ከለር ከሆነ በኋላ ነጭ ሽንኩርቴንና ዝንጅብሌን ጨመርኩ ማለት ነው። በነገራችን ላይ በጣም እየጠፋ ነው ሰሞኑን። እባካችሁ ላይክ ሸር አድርጉ፣ አይከፈልበትም፣ አበረታቱኝ። ከዛ በኋላ ሳልሳዬን ጨምራለሁኝ። ሳልሳዬን በዚህ መልኩ ጨምራለሁ። ያው 2 ዶሮ ስለሆነ የምሰራው አንዱን ሳልሳ ጨርሼ ነው የጨመርኩት። እንግዲህ እኛ ቤት ማሻአላህ ብዙ ቤተሰብ ነን፣ ለዛ 2 ዶሮ 3 ዶሮ ነው የሚሰራው ማለት ነው። እና በዚህ መልኩ ምስል በዚህ ገልበጥ ካደረግነው በኋላ፣ በነገራችን የቆየ ቪዲዮ ነው አልመቼ ብሎ ነው ኤዲት ለማድረግ ትንሽ ቆይት ብሏል። ከዛ በኋላ ቲማቲማችንን እንጨምራለን። ቲማቲሙ እንደ ፍላጎት ፈጭተንም መጨመር እንችላለን። እኔ ግን ከትፌ ስጨምር ነው ደስ የሚለኝ። ከትፌ ነው የጨመርኩት ማለት ነው በእጄ። በዚህ መልኩ እዚህ ጋር ደግሞ ዶሮውን ጥጄዋለሁኝ። ፍልፍል አስዋድ ብቻ ነው ያደረኩበት በነገራችን ላይ፣ እና ጥጄዋለሁ ዶሮውን። እዚህ ጋር ግማሽ ነው ማበስለው፣ ሁሉንም አላበስለውም። ከዛ እዚህ ጋር ቅድሜ ያሳያችሁን ቅመም ጨመርኩ ማለት ነው፣ ሎሚውን ምናምን። ከዛ እዚህ ጋር ደግሞ ሄል፣ ቁዝብራና ሽፍ እና ቁንዶ በርበሬ ጨምረናል። በነገራችን ላይ ያላሳየኋችሁ ዘባዲ ምናምን አለ ቤት አልነበረም እና ጠልቤ አልመጣልኝም ነበረ። ዘባዲ የሚያስፈልገናል ለማለት ነው። ከዛ ቡሃራት ቡሪያኒ ራሱን የቻለ ብቻው የተገዛው ቅድም ያሳየኋችሁን እሱን ጨመርኩ ማለት ነው። ከዛ አሁንም በዚህ መልኩ ማማሰል ትላላችሁ። ከዛ በኋላ ናናና ቁዝብራችንን እንጨምራለን። እሱንም እንደዚሁ እናቀላቅላለን። ግን መጨረሻ መጨመር ትችላላችሁ። ናናና ቁዝብራውን መጨረሻ ላይ መጨመር ይቻላል፣ ከዘባዱ በኋላ ማለት ነው። እኔ አሁን ዘባዴ ስለሌለኝ ነው መጀመሪያ የጨመርኩት። ከዛ በኋላ ነው ዘባዴው የመጣው ማለት ነው። ከዛ ዘባዴን ጨመርኩኝ። አጥፍቼው ነበር እሳቱን መሃል ላይ። ከዛ ዘባዴን ጨምሬ በዚህ መልኩ ትንሽም እንትን ጨመርኩበት፣ ለበን መራይ፣ ትንሽ ለበን መራይ ጨመርኩበት። በዚህ መልኩ እናመስለዋለን ማለት ነው። ስለዚህ ከመሰልን በኋላ ጨው ነው የጨመርኩት። ያው ብዙ ጊዜ ምግብ ስሰራ ጨው ስጨምር አላሳየኋችሁም። እንግዲህ ዛሬ ጨው ጨምሬያለሁ ማለት ነው። ያው ጨው መቼስ ያለ ጨው ይሰራል ምግብ ለዛ ነው። ከዛ እዚህ ጋር ደግሞ ሌላ በኋራትና ካሪና ኢዳም ላይ የሚጨመረው በኋራት ሂንዲ ነው የጨመርኩት። ካሪና በኋራት ሂንዲ ኢዳም ላይ የሚጨመረው ነው የጨመርኩት ማለት ነው። ሳዳምጠው እንደገና ቪዲዮ የተቋረጠ መሰለኝ፣ አላቅም የቱ ጋር እንደተቋረጠ ድምጼ። እና በዚህ መልኩ እንቀላቅለዋለን። ካሪውንና የቀዩ በኋራት ሂንድ ነው ኢዳም ላይ የሚጨመረው ማለት ነው። ከዛ ማዕካዲ 2 ማንኪያ እና ማልወርድ 2 ማንኪያ የአበባ ውሃና ማዕካዲ ማለት ነው። 2 ማንኪያ የሚሆን በሾርባ ማንኪያ እሱን እንጨምራለን። ከዛ በኋላ በዚህ መልኩ እናዋህደዋለን ማለት ነው። እና ዶሮውም ከጎን እየበሰለ ነው። ሩዛችንን ማጥበን አስቀምጠናል።
በዚህ መልኩ እንደዚህ ካደረግን በኋላ አንድ ሎሚ ከግማሽ የሚሆን ያክል ጨምቄ ጨምሬበታለሁኝ። እሱ ከሌለ ደግሞ ሀምደል ሌሞን ወይም ደግሞ ሚሊህ ኢንዶኔሲ መጨመር እንችላለን። እኔ ግን ስላለ ሎሚ ነው የጨመርኩበት። በዚህ መልኩ እናዋህዳለን። እዚህ ጋር ደግሞ ድንቹን አልነገርኳችሁም። ድንቹን እዚህ ጋር ጨምሬ ያበሰልኩት ስላልነበረ በኋላ ስለነበረ የመጣልኝ ዶሮ ጋር ነው ጨምሬ ያበሰልኩት ማለት ነው። ከዛ እዚህ ጋር ዛፈራን እናዘጋጃለን ለከለር ከላይ የምናደርገው ማል ወርድና ማል ካዲ አድርጌ ከዛ ዛፈራን የጨመርኩት ውሃ እንትኑ ማል ወርድና ማል ካዲው ላይ ማለት ነው። ከዛ ዶሮአችንን በዚህ መልኩ ነው የምናስቀምጠው፣ ምክንያቱም በኋላ ስንገለብጠው እንትን እንዳይልብን ማለት ነው። ቆንጆ መልክ ይዞ እንዲገለበጥ በዚህ መልኩ ዶሮአችንን እያወጣን እዚህ እንጨምራለን። እንደነገርኳችሁ ፍርስ ብሎ አልበሰለም። እዚህ ጋርም ስለሚበስል የተወሰነ ለቀስየን እያወጣን በዚህ መልኩ እንጨምራለን ማለት ነው። እሳቱን ቀነስ አድርገን እሳቱን ትንሽ ቀነስ አድርጌዋለሁ እና ሰርታችሁ ሞክሩት። ሌላም መንገድ ካለ ደግሞ ኮመንት ላይ አስቀምጡልኝ፣ ሞክራለሁ ማለት ነው። ከዛ ድንቻችንንም እያወጣን በዚህ መልኩ እዚህ እናደርጋለን ማለት ነው። ከታች ድንቹም እንደዛው ብዙ አልበሰለም፣ ይቀረዋል። ያው እዚህ ጨርሳል ማለት ነው የቀረውን። ከዛ ትንሽ ከውሃውን እንጨምርበታለን ከመረቁ ማለት ነው፣ ዶሮውን ከቀቀልንበት ውሃ። በተረፈው ውሃ ደግሞ ውሃችንን አጥለን ሩዝ እንሰራበታለን ማለት ነው። ሩዙም እንደዚሁ ግማሽ ነው የምናበስለው፣ በጣም ድክክ ብሎ ለመበላት እስከሚደርስ ሳይሆን ግማሽ አብስለን ግማሹ ደግሞ እዚህ ጋር ነው የሚበስለው። እዚህ ቀስ እያልኩ እያወጣሁኝ ውሃውን ከመጠጠ በኋላ ማለት ነው። ውሃውን ካልመጠጠ ደግሞ እንደዚህ በሳቡሳ ማውጫ ጭልፋ እንደዚህ እያደረጋችሁ ማድረግ ትችላላችሁ። ከዛ እንደዚህ ኩሽና ላይ እንጨምራለን ማለት ነው ሩዙን። በዚህ መልኩ እንግዲህ በዚህ መልኩ ጨምሬዋለሁ። ከዛ በኋላ ከለራችንን እንጨምራለን ወይም ዛፈራኑን እንጨምራለን ከላይ እና እንከድነዋለን ማለት ነው። በዚህ መልኩ ደርሷል። ለቪዲዮ እስከምንገናኝ ድረስ ሰላማችሁ በሱ ይትረፍልኝ። በነገራችን ላይ ከለር ያደረግነው ትንሽ በጭልፋ አድርገን በኋላ መጨረሻ ላይ ከላይ እናደርገዋለን ማለት ነው። ብረት ድስት ሲካበድ ነበር እና ደግሞ ዶሮም ትንሽ ፈራርሶብኛል። በጭልፋ ነው ያወጣሁት ብረት ድስቱ ስለከበደኝ ማለት ነው ለመገልበጥ